ሰላም እንዴት ናችሁ? እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ የኔ ምርጥ ተወዳጅ ቤተሰቦቼ፣ በጣም ነው የምወዳችሁ እና ዛሬ የመጣሁበት ምክንያት የእህቴ ሽምግልና ነው እና እንዲህ ቀሚስ ለብሼ ምናምን መጥቻለሁኝ። የእህቴ ሽምግልና ነው እና ሽምግልና ምን ይመስላል የሚለው ምናምን አብረን እናያለን ማለት ነው። ከዚህ በፊት እኔ ሽምግልና ምናምን አይቼ አላውቅም፣ እጄ ምናምንም አላውቅም። ይሄ የመጀመሪያ ነው እና በጣም ጓግቻለሁ ጋይስ። ምን ይመስላል ሽምግልና ማለት ምንድነው ምናምን የሚለው ነገር ለማየት በጣም ጓግቻለሁ። ግን ሰዓት ያረፈድኩኝ ይመስለኛል። 6 ሰዓት አካባቢ ነበረ ሽምግልናው ይኖራል የተባለው። እኔ አርፍጃለሁኝ መሰለኝ አንዳንድ ነገሮች ምናምን ትንስል አርፍጃለሁኝ እና ለእናንተም ጭምር እኔ የማየውን ነገር ብታዩልኝ ደስ ይለኛል። ቤተሰቦቼ ናችሁ ብዬ እዚህ ተገኝቻለሁኝ ማለት ነው። አብራችሁን ቆዩ። አካውንታችንን ፎሎ እያደረጋችሁ ሰብስክራይብ መኖር አለበት። አይጥፋ አይደለም እሺ ጋይስ ተመልሰን መተናል። ቪዲዮውን እንግዲህ ያው እንዳያችሁት ነው። በሚያሳዝን ሁኔታ ካረፈድን በኋላ ነው የደረስኩት እና በጣም አዝኛለሁ በማርፈዴ። ግን ያው በትንሹም ቢሆን አይተናል። የፎቶ ፕሮግራም ላይ ነው የደረስነው። ግን ያው ቢሆንም በትንሹ ደስ የሚል ነገር አለው፣ ደስ ይላል። ግን ያው ሽምግልና እህቴን ምናምን ብቻ የሚያስጠላ ነገር ግን በቃ በጣም ደስ ይላል። እኔ ለእህቴ በጣም ደስ ብሎኛል።